ሰላም ሰላም የሮቦት ፋሚሊያንስ እንደምናችሁ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ተከታተሉን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ አንተ ስሜን አትይዘው መጨረሻ አበቃል በቃ ይለኛል እንዴ ማሽን ሊጋዝልኝ በእናትህ ባለው አለ ማሽን የዚህ ሰውዬ ስም እንደው ወይ እንዴ አብነት ኧረ በስመ አብ የምን አብነት ነው አበቃለ አንተ ሰነ መቼም የማያስብ ሾርት ሜሞሪ ነው እንዴ እና እንዴ አለ ደህና ነገር አለው አባት እንገናኛለን ኧረ በእናትህ እንዴ ቢቸርኝ እሱ ይዘው አየለ ኧረ በሽታ ያየለብህ አንተስ አየለ ይለኛል አበቃለ አይምሮ አይዘም ሄድ ባዳት አስቀየምኩት በእናታችሁ ፍላጎት እንዴት ነው አለው ሁሉ ሰላም ስሜን ጥራው በእናትህ ስሜን ዘንድሮ ማላስቆም እንዴት ነሽ ምናምን አትበለኝ ማን ነው ስሜ ያንተ ስም ስሜን የፈለከው አዎ ጎቤው ወይ ይሄ መብራት ወዲያው አባ ፏል አርጋታ አያስፈልግም መብራት ይለቃል አሁን አባት እንዴ ያን ወንድ ረፍ እያልኩ እኮ ነው እንዴ ምን እያረክ ነው ወንድሜ ምን እያረክ ነው መብራት ይለቃል እኮ አሁን ወራልልኝ እንዴ ቶ እኔ ብር ገንዘብ የለኝም 30 ብር ምንም አልሽኩም 30 ብር እኑ ሎን ውይይት 30 ብር ቴንክ ዩ እሺ ሌላ ጊዜ ደንበኛ ትሆናለህ ስልክ ቢዝነስ ካርድ ልስጥ ቆይ በእግዚአብሔር ስልክ ቻው አባት ቻው No God please no ሰማይ ግን እኔ የምልህ በእኛ ጊዜ ሰው ሲሰርቅ ይታሰር ይገረፍ ነበር። አሁን ግን ሰው ሲሰርቅ ኦሎምፒክ ሄዶ ነው የሚዝናናው። ዱባይ ነው የሚሄደው፣ አሜሪካ ነው የሚኖረው። ቆይ ምንድን ነው እኛ ያመለጠን ክትባት አለ እንዴ? ምንም ይገባኝ አልቻለም። ቡቤ ና ቦተን ተዋውቀው የልጅነት ጓደኛዬ አብሮ አደጌ የ40 ዓመት ጓደኛዬ ሰላም ነው ሁሉ ሰላም ነካ ቅጥል ስሙ ቡቤ ነው። አዎ ቡቤ ነው ስሙ። የአባትህ ቅጥል ስም ማን ነበር ታውቃለህ? ተው ጋሽ በቂ ተው ማን ነበር? ኪሎ ነበር ቅጥል ስሙ። ጋሽ በቂ ተው ግን ለምን እንደዛ ወጣችሁለት? ምክንያቱም ጅል ነበር። ሁሉም ሰው ነበር የሚያሞኘው ጅል ነበር ብታየው አባትህ። አዎ የዛኔ ጩጬ ነበርኩ ልጅ ስለነበርኩኝ ምንም አላውቅም። ለዛ ነበር ግን የዛኔ መሬት በ5 ብር ይሸጥ ነበር እንዴ? አዎ አሁን ግን በ5 ሚሊዮን ብር አታገኝም። እና እናንተ ምን እየሰራችሁ ነበር? ኳስ እንጫወት ነበር። እዛው ሜዳ ላይ ኳስ እንጫወት ነበር። እና መሬት ለምን አልገዛችሁም ታዲያ? እና መሬቱን ከገዛ ነው የት ኳስ እንጫወት? ኳስ ትውስታ እንዲሁ እኮ በእናትህ አይኔ ላይ ነው ያለው። ኳስ ሲጫወት ዝም በል። ምን ኳስ እንደተጫወተ ሰው ያደርጋል እንዴ? አስበስ እንዴ ማለት አባዬ እኮ ጎበዝ ከመሆኑ የተነሳ ቅጥል ስሜ ሮናልዲኒዮ ነው ብሎኝ ነበር። የፊት ጥርሱ ሮናልዲኒዮ ስለሚመስል ነው ሮናልዲኒዮ ያሉት እንጂማ አባትህ ኳስ ባለፈበት አልፎ አያውቅም ተጫውቶ ራሱ ቀን ጋሽ በቂ ዝም ብለህ ቡና እንጠጣ። እሺ ግን በጣም ቆንጆ ልጅ ነው የወለድከው። እባክህ ሊሊን ነው ይመስለው። አያተ ሊሊን ከኛ ደብቃ ገባታ። አችን ኮረዳ ማነች ሊሊ? ሊሊና ባገባትም እንደ ጋሽ በቂ ዝም ብለህ ቡና ብትጠጣ ነው የሚሻለው። አስረግጬ ነው የምነግርህ። ነው የማስበልህ። ዝም ብለህ ጠጣሽ። ሰላም ተዋውቁት። ትንሹ ልጄ ነው። ተዋውቁት ማለት ልጅ ነው። አባትህ ልጅ ሆኖ ሲጋራ እንደማይጨስ ታውቅ ነበር? ታውቃለህ? አተምረው የምታወራው አባቴ? አዎ አባትህ ነው የሰፈሩን ዱርዬ ሁላ አንድ ባንድ የከተመው። አረቂያም ሲሰኛውን አባቴ አይባልም። አንተ እንደው የምታወራው ልጄ ፊልም እናገራለሁ ብድር
በምድር ብድር በምድር ስለዚህ ከሾላ ገበያ ባለበት መዝጋ በረሮ አስቸገረኝ ቤት ውስጥ ምን በምን እንደማጣፋቸው ነገር አለብኝ እንዳለ በረሮ እና ምን እሺ ነበር ሽንኩርት ሾላ ገበያ መስሎኝ ላፍለኝ ከዛ አንዴ በረሮ ትይረምጣ ምን እናድርግ በእናትሽ ወጥ ውስጥ አልቀረ ቁም ሳጥን ውስጥ አልቀረ ምን ውስጥ ያለ በቃ መረረኝ እኮ የሚዘራሽ እኮ በልጅነቴ አያቴ በረሮ እንደዚህ አንድ ባል ከሆነ ማለት ነው አይሆን። በነገራችን ላይ ነገሮች ላይ ያለ አቋም በጣም ደስ ይለኛል። ቴንክ ዩ ኒኮች አመሰግናለሁ። ቆይቺን ወንድ ዛሬ ራት ጋብዤ ሴትነቷን ነው ማስታውሰት። ሄሎ ያቱ ጋነ ና ወደ ውስጥ ግቢ፣ ወደ ውስጥ ግቢ። ታነሽ እናለች ፈጣሪ አይነህ ነው በለኝ። አሃ ጀለስ አለነሽ ብቻ አረጅሽ ነው ለዛርጊልኝ እንዴ ይሄንን የመሰለ ፋንሲ ሬስቶራንት ውስጥ ጋብዤሽ በማለት እንዴ ምን ታካብዳለህ? ይኬድልሃለሽ ከፈለክ ኖ እንደዚህ ቪዲዮ እንገናኛለን። ቻው